ምን ያስላል? ምን አድርገህ የገዛ መጽሐፍህ ላይ ነቢያቶችን አምላክ ሂዱና ወደ መካ ሀጅ አድርጉ ብሎ አዟቸው እንደነበር ላሳየህ። ምን ትላለህ? በእኛ መጽሐፍ ላይ መካን ወይስ ኢየሩሳሌም ልትል ነው? መካ ብሎ ቃል በቃል ራይሴን አሳየኝ መጽሐፍ ቅዱስ ለእኔ እንግዳ ከሆነ ለአንተ ከአንተ ሊማር። አብሽር ችግር የለም። ኢየሩሳሌም ከሆነ ኦፍኮርስ ይገኛል። እሱም ቃል በቃል ሂዱ አይልም። ሂዱ ይላል። አሳየኝ። ብሉይ ኪዳን የተጻፈው በምን ቋንቋ ነበር? ብሉይ ኪዳን በዕብራይስጥና በአረማይክ። የጌታ አሁን እሺ፣ መልካም። አሁን ቀጥታ እዚሁ እያለ ወደ አማርኛ መቀየር ብቻ፣ ወደ አማርኛ መቀየር ብቻ። ኦኬ፣ ምን ይላል? የሀጅ ጉዞ ለማድረግ የቃሉ ፍቺ ምን ይላል? ፍቺ ሀጅ ማድረግ። ሀጅ ማድረግ ወዴት ነው ይሄ ሀጅ የሚደረገው? ወደ ኢየሩሳሌም ነው ወይ? እዛ ወረድ ብለን እንመልከተው። ይህ ሀጅ ወዴት ነው የሚደረገው? ያ ጀማዓ፣ ይህ ሀጅ ወዴት ነው የሚደረገው? ያውና የጌታ ሰው አንድ ይህን ቃል አንብባ። ምን ይላል እዚህ ጋር? ወደ የጌታ ሰው አንብባት እስኪ። ምን ትላለች? መካ፣ ወደ መካ ሀጅ አድርግ አይደለም? ዘመንህ ይባረክ። ያውና የጌታ ሰው። ስለዚህ ቀጥታ እዚህ ጋር ምን አደረጉባችሁ? ሲሸውዳችሁ በዓል አክብሩ ብሎ ነው ከሀገር ያስወጣቸው ሙሴና አሮን ይላሉ። ወደ ምድረ በዳ ሂደው የ3 ቀን ጉዞ እንደሆነ ይገልጻል እዚህ ጋር። የሚገርማችሁ ማለት ነው ወረድ ብሎ የ3 ቀን ጉዞ ቦታች አለ አይደለ? ምን ይላቸዋል? እርሱም የዕብራውያን አምላክ ተገናኝ ቸነፈር ወይም ሰይፍ እንዳይገጥምን የ3 ቀን መንገድ በምድረ በዳ እንሂድ። ከግብፅ ሀገር ተነስተው እስከ መካ ድረስ እስኪሄዱ ወደ መካ ሄዳቸው ሀጅ አደረጉ። ስለዚህ ወደ መካ ሄደው ሀጅ እንዳደርጉ ታዘው ነበር ነብያ። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ? ማ ሚን ነቢይን ኢላ ወቀድ ሐጀ ልበይት አሉ። ማንም ነቢይ የለም ወደ መካ ሄዶ ሀጅ ያደረገ ቢሆን እንጂ አሉ። ወቀድ ሰደቀ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ በእርግጥም እውነትን ተናግረዋል። አላህ በቁርአን ላይ ሲናገር አብርሃምን እና ኢስማኤልን ስሩ ካላቸው በኋላ ከአባን ከሰሩ በኋላ ምን አሉ? ምን አላቸው? አላህ ትእዛዝ ሲያወርድለት ለአብርሃም ወአዚን ፊናሲ ቢልሐጅ፣ አብርሃም ሆይ ሰዎች ሁሉ ከአንተ በኋላ የመጣ ሁሉ ትውልድ እንዳለ ወደዚህ መጥቶ ሐጅ እንዳደርግ እዘዛ ነው። ወአዚን ፊናሲ ቢልሐጅ፣ ሰዎች ሁሉ ወደዚህ መጥተው ሐጅ እንዳደርጉ እዘዛቸው። አብርሃምም ይህን ትእዛዝ ሰጠ። ከእርሱም በኋላ እስራኤላውያን ነቢያቶች ሁሉ እየሄዱ ያደርጉ ነበር። መሲሁ በሚወርድ ጊዜ ሐጅ እንደሚያደርግ ቃል በቃል አሳያቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም አሉ የንዚሉ ዒሳ ብን መርየም ፊ አኺር ቤትላሂ ካላጣለ ወደ መካ ታደርጋለህ? አይ መካ ምን ችግር አለው? ሄጄ ቢያደርግ መንገዱንና ብር ስጠኝና ሄደ ሌላ ምን ችግር አለ? መካ እኮ ችግር የለውም። ወይ ስመኛ፣ እሱ አጣላ ዋናው እሱ ነው። ስመኛ ምን መሰለህ? አብርሃም፣ ይስሐቅ፣ እስማኤል የአብርሃም ዝርያ ሁሉ የራሳቸውን አገር መቀመጫቸውን አጥተው በግብፅ ሀገር ላይ የኖሩትና ከ400 ዓመት በኋላ ወደ አገራቸው ወደ ካንአን አሁን አንተ እንደምትለው